ተመልካቾቼ እንግዲህ ቪዲዮዋን ቀንጨብ አድርጌ ላሳያችሁ ወይ ደግሞ ልታዩት ማለት በጣም የሚከብድ ነገር ስለሆነ ዩቲዩብም አይፈቅድም ማለት ነው። ለዚህ ነው ትንሽ ደብዘዝ አድርጌ ትንሽ እንዲገባችኋል። ምንድነው የሆነው እንግዲህ በመጀመሪያ ምስሉ ላይ ያያችሁት ይሄ ነገር እንግዲህ አብዛኛ እኛ ሴቶች በተለይ እዚህ አረብ ሀገር በስራ ጉዳት በተለያየ ነገር በተለይ ይሄ የወር አበባ ወይ ደግሞ ፔሪዳችን ሲመጣ ያመናል ማለት ነው። በዛ የተነሳ ይሄ ምስሉ ላይ ያያችሁትን ሆዳችን ላይ እናደርገዋለን እንይዘዋለን ማለት ነው። በዛ ሰዓት ነገር ግን ጉዳት እንደሚያደርስ ብዙዎቻችን አናውቅም። ከኔም ጀምሮ እጠቀም ነበረ ማለት ነው። ለምን ከሚያመን ነገር አንዱ ስደት ላይ እሱ ነው ማለት ነው። አብዛኛው ጊዜ በጣም እኛን የሚያስቸግረን ነገር ነው ውድ ተመልካቾች። ስለዚህ እቺ ልጅ በጣም ይሄንን ያደረገችው እንግዲህ በጣም በሚያሳዝን ሁኔታ ይጠቅማቸዋል በሚለው ነው። የኢንዶኔሲያ ዜጋ ነች ማለት ነው። እጅግ በጣም በሚያሳዝን ሁኔታ አቃጥሏታል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቱ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ምን ልላችሁ ወዳለው ይሄንን የምትጠቀሙ ልጆች ይሄንን እንዳየው ካለበት አንስቼ ነው ብድግ አድርጌ ቆሻሻ ውስጥ እየጣልኩት ማለት ነው። እቺ ልጅ እንግዲህ እንደ ወትሮው በተለይ የበፊቱ ይሻላል። አሁን የሚሸጡ በዚህ የሙቅ ውሃ ተደርጎባቸው ሆዳችን ላይ እንደዚህ ከጀርባችን እናስቀምጣለን። ብዙዎቻችን እንግዲህ እሱ ሲመጣ በጣም ከሚያማቸው ሰዎች አንዷ ስለሆንኩ ማለት ነው። እቺ ልጅ እንግዲህ ምንድነው ያደረገችው? እሱ ሲመጣባት የፈላ ውሃ እንግዲህ እሱንም ማቃለ ብዬ አላስብም። በተለይ በአረብ ሀገር የፈላ ውሃ ይሞቅና ከዛ ሶስት ይጨመራል ክድን ይደረግና በዚህ ሆዳችን ላይ ወይ ደግሞ በጀርባችን እንደዚህ በሚቆረጥመን ቦታ ላይ የምናውለው ማለት ነው። ነገር ግን እቺ ልጅ ምንድነው የሆነችው? በጣም ተወጥሮ ነበርና ፍንድትን ያለባትና በጣም በሚያሳዝን ሁኔታ ለመናገር በሚከብድ ሁኔታ ውስጧ አልተረፈም እንዳለ ነው። ሰውነቷን ያቃጠላት ማለት ነው። በዛ ላይ ውሃው የተንተከተከ ነው። ስለዚህ እባካችሁን ውድ የሀገሬ ልጆች በተለይ አሁን ላይ ከስደት ወደ አዲስ ሆናችሁ ወደ ሳውዲ አረቢያ ሆኖ በተለያየ አረብ ሀገር የምትገቡ እህት ወንድሞቼ እባካችሁን ይሄንን ቪዲዮ ሼር እያደረጋችሁ አድርሱላቸው ማለት ነው። ይጠቀሙ። ይሄንን አይተው እነሱም እንዳያደርጉ በተለይ እንደዚህ አይነት ነገር አዳዲስ እየገዙ ቤት ውስጥ ያስቀምጣሉ አረቦችና አሁን ላይ ልጅቷ በጣም በሚያሳዝን በሚባል ስቲል አይደለም ቁስሉን ዩቲዩብ እስከማይፈቀድ ድረስ ነው ማለት ነው። በጣም ያቃጠላል። ስለዚህ እባካችሁን እናንተም ከዚህ ነገር ተማሩበት፣ መማር አለባችሁ። ይሄንን እንዳታደርጉት ልክ እንደኔው ብድግ አድርጉና ቆሻሻ ውስጥ ጣሉት ማለት ነው። ምክንያቱም እኛን ተጋ እስኪደርስ ድረስ መጠበቅ የለባችሁም። እንደ እህታችን ሳይታሰብ እንደልህ አደጋ ለምሳሌ ልጅቷ ምንድን ያለችው እኔ ላይ የደረሰው ሌሎቹ ላይም እንዳይደርስ የሚጠቅማቸው ከሆነ እባክሽን ለጓደኞችሽና አንድ እህቴን በጣም በሰፊው ሰርተው ነበረ። ይሄ የተፈጠረው እንግዲህ እኔ እንደውም ቀለል አድርጌ ነበረ ይሄን ነገር የማይውነት ለመናገር እንደዚህ ሳዲፊክሽን እንደዚህ ያመጣል ብዬም አላስብም ነበረ ውድ የሀገሬ ልጆች። ስለዚህ ምን ልላችሁ እወዳለሁ እባካችሁን እናንተ የምታደርጉት እንደዚህ በፍጹም ብትችሉ ትኩስ ነገር ዝንጅብል፣ የሞቀ ውሃ ምንድነው እሱ ግሽር የሚባል አለ የሚፋላ እነኝን ነገሮች ከተጠቀማችሁ ትንሽ ፍትሁን ታገኛላችሁ ማለት ነው። የሞቀ ውሃ አንድ ብርጭቆ ከቆያችሁ በኋላ ደግሞ ዝንጅብል፣ ሎሚ እንዳትጠቀሙ። ለምን አሲድ ስለሆነ ሊጎዳችሁ ይችላል። ሎሚን እኔ አልመክርም። ከዛ በኋላ ግሽር ብለው ደግሞ አረቦቹ የሚያፈሉት አለ። ያንን ግሽርም ሻይ ደግሞ በተለይ ደማችሁ ስለሚመጥ ሻይ ብዙም አታብዙ፣ ጠጡ ግን አታብዙ። እነኝን ነገሮች ካደረጋችሁ ግን በፍጹም በዚህ ነገር ራሳችሁን ማስተካከል ትችላላችሁ ማለት ነው ከፈጣሪ በታች። ስለዚህ ይሄንን ነገር ሁለተኛ እባካችሁ እህቶቼ እንዳትጠቀሙ
ተጠቀሙ። ይሄ ቪዲዮ እንግዲህ ዛሬ የተሰራው ለእናንተ ነው። እባካችሁን ከዚህ ነገር ራሳችሁን እንድታርቁና እንድትቆጥቡ ልላችሁ እወዳለሁ። ለምን እቺ እህታችን በጣም በሚያሳዝን ሁኔታ ሳታስብ እንግዲህና ለካሳ ውሃው የሞቀውን ውሃ በደንብ ጨምራ በተከደነበት ሰዓት እንግዲህ ንፍት ብሎ ነበረ። እዛው ላይ እንዳለች ነው። በዛ ላይ ተኝታለች ብድግ በማለት በማይችል ሁኔታ እንዳለ ፍንድት ያለባት ማለት ነውና እግዚአብሔር ከድንገተኛ አደጋ ወጥቶ ከመቅረት መድኃኔዓለም ይጠብቀን እላለሁ። እንግዲህ ውዶቼ ባካችሁን እንደዚህ ከእንትን ከምትሉ ራሳችሁን ጠብቁ፣ እንዳትጠቀሙ። ግዴታ እናንተ ጋር እስከ እናንተ ቤት ድረስ መምጣት የለበትም። ይሄንን ነገር እያደረጉ የሚጠቀሙ ለእህቶች ደግሞ ሼር አድርጉና አድርሱላቸው። መልካምነት ለራስ ነው። ይሄንን ዩቲዩብ ቻናልም ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ነባሮችም ከልብ አመሰግናለሁ። ስለዚህ ውዶቼ ሼር ላይክ እያደረጋችሁ በየፔጃችሁ ለጥፉና እነኚህ ልጆች ይማሩበት እላለሁ።